መንገድ የተባለው ለምንድን ነው? በእርሱ ወደ አብ መድረስ እንዳለን እንድትረዳ። ድንጋይ የተባለው ለምንድን ነው? የእምነትን አስተማማኝና የማይናወጥ ባህሪ እንድትረዳ። መሠረት የተባለው ለምንድን ነው? እርሱ ሁሉን ነገር የሚደግፍ መሆኑን እንድትረዳ። ሥር የተባለው ለምንድን ነው? በእርሱ የማደግ ኃይላችን እንዳለ እንድትረዳ። እረኛ የተባለው ለምንድን ነው? እርሱ ይመግበናልና። በግ የተባለው ለምንድን ነው? ለእኛ ተሰዋተው የኃጢአት ዋስተስርያ ሆኗልና። ሕይወት የተባለው ለምንድን ነው? ሞተን ሳለን አስነስቶናልና። ብርሃን የተባለው ለምንድን ነው? ከጨለማ አድኖናልና። ክንድ የተባለው ለምንድን ነው? ከአብ ጋር የአንድነት ባህሪ ስላለው። ቃል የተባለው ለምንድን ነው? ከአብ ተወልዷልና። ቃሌ ከመንፈሴ የሚወጣ ፍሬ እንደሆነ ሁሉ ወልድም ከአብ ተወልዷል። ልብሳችን የተባለው ለምንድን ነው? በተጠመቅኩ ጊዜ እርሱን ለብሻለሁና። ማዕድ የተባለው ለምንድን ነው? ምስጢራትን ስካፈል እርሱን እመገባለሁና። ቤት የተባለው ለምንድን ነው? በእርሱ ስለምኖር። የቤቱ ነዋሪ የተባለው ለምንድን ነው? እኛ የእርሱ ቤተ መቅደስ እንሆናለንና። ራስ የተባለው ለምንድን ነው? እኔ የእርሱ አካል ሆኛለሁና። ሙሽራ የተባለው ለምንድን ነው? እኔን እንደ ሙሽራው ወስዶኛልና። ንጹሕ የተባለው ለምንድን ነው? እኔን እንደ ድንግል ወስዶኛልና። ጌታ የተባለው ለምንድን ነው? እኔ ባሪያው ነኝና።